ይፋት ይቅርታ ብላ አፏን እያለሰለሰ በምላሷ እገደለቻት። ህፍሰትን ይቅርታ ሁሉንም ተጸጽቻለሁ ባንቺ ላይ ያደረኩትን ብላ እያስመሰለች፣ ነገር ግን ለአንድና ለመጨረሻ ጊዜ አሳግታ ህይወቷን ልታሳልፍ ስትል በአምላክ ደረሰላት። ግን የህፍሰት የዋህነት እስከ መቼ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ያላችሁ ሰማችሁ ስትል ሰብስክራይብ ያደረጋችሁ አበረታቱኝ። ባለፈው እንግዲህ የታፈሱ ወንድም ይዟት መጥቶ ነበር ወደዚህ። እንግዲህ የታፈሱ ወንድም ንጉስም እንግዲህ ከአብነት ጋር አረፍ ብሏል። ታፈሱም ወደ ስራዋ ተመልሳለች። ነገር ግን ከተመለሰች በኋላ እንግዲህ እንደ በፊቱ ጭቅጭቅ የለም፣ ተከባብረን እንመራለን ብላ ነበር ይፋት ማለት ነው። እንግዲህ በሁለተኛ ቀን ነው ያንን ስድብ እንግዲህ እና ጭቅጭቅ የጀመረችው ይፋት ማለት ነው። እንዲሁም ደግሞ ህፍሰት ላይ ያደረገችው ነገር ጸጽቷትና ሁለተኛ እሷን በመጥፎ ነገር አላይም፣ ይቅር በይኝ፣ ይቅርታን አድርግልኝ ብላ እንግዲህ በአቶ አለሙ ፊት በአምላክ ፊት ሁሉም ፊት እንግዲህ ታፈስም በጣም እየገረማቸው፣ ነገር ግን ይቅርታ ጠይቃ ላደረገችበት ነገር ተጸጽታ ተንበርክካ ይቅርታ ጠይቃን ነበር። ይፋት እንግዲህ እያስመሰለች ያቀደችውን በሆዷ አቅዳ ነው። የሁሉ ይቅርታና ጸጸት ግን በአምላክ እውነት አልመሰለውም ነበር። እያስመሰለች ሌላ እቅድ እያቀደች ነበር እየመሰለው ማለት ነው። እናም እንግዲህ ነፍሳትም ደግሞ እውነት መስሏት ሰውነቷን ረጋ አድርጋ እንግዲህ የሁሉ ስቃይ ቀረታውን በኋላ ሰላም ይሆናል እያለች መጥፎ ነገር ላይ እንደማይደርስባት አምና ነበር የተቀበለችው ማለት ነው። ከዚያም ወዲህ እንግዲህ አብነትም ከአቶ አለሙ ጋር ንግግሩ እንደቀጠለ ነው። እንግዲህ በፊት የተባባሉት ህፍሰትን አግብቶ ከዚያ በኋላ የሚፈልገውን ነገር ሊያደርግ ነበር አቶ አለሙ ያቀደው። ያው ህፍሰት በማካጠፋች ቢሆንም በዛው ህፍሰትን ፈልጎ በማንጣቱ በጣም ደስ ብሎታል አቶ አለሙ ማለት ነው። አቶ አለሙም እንግዲህ በጣም እንግዲህ አሁን ላይ እንክብካቤ እያደረገለት ይገኛል። እንደፈለግሽ ሁኚ እያለ ግን አብነትን አሁንም ስራውን እንዲቀጥል አደራ ሰጥቶታል ማለት ነው። አሁን ላይ ግን አብነት ማነው አቶ አለሙ ከይፋት ጋር ቅሬታ እየገቡ ነው። አቶ አለሙ እንግዲህ ይፋትን ምንም ነገር አታድርጊ፣ አንቺ መጥፎ ነገር አታድርጊ፣ እኔ ስራውን ለአብነት ሰጥቻለሁ፣ አብነት የጨርሰዋል፣ ምንም ነገር አትሰቢ፣ እውነት ግን መጸጸትሽ እውነት ነው ወላ ሌላ ሴራ ደግሞ አቅደሽ ነው እያላት ነው። መጸጸቷንና ይቅርታ ማለቷን አቶ አለሙ ደግሞ ይፋትም ላይ ብለሽ ስለሚያውቃት አላመነባትም ማለት ነው። እና ህፍሰትን እንግዲህ የውሸት ፍቅር እየሰጣት ይገኛል፣ ልጄ ልጄ እያለ ማለት ነው አቶ አለሙ። ሁለቱም እንግዲህ በአንድ እንደሆኑ በአምላክ ጠንቅቆ ያውቃቸዋል ማለት ነው። እያስመሰሉ መሆኑን ተረድቷል። ከዚያም እንግዲህ በአምላክ ክላሷ ገብቶ እንግዲህ ሊያወራትና ከእሷ ጋር ሊቆይ ፈልጎ ነበር። አሁንም ያወራኛል፣ ፍቅሩን ይገልጽልኛል፣ ሁሉ ነገር ብላ ነበር። ነገር ግን ደግሞ አሁንም ያኑ ጸባይ ያለቀቀው። ባለፈው እንግዲህ ፍቅሬን ሳልገልጻት ሁሉ ነገር እየሸሸኩኝ አመለጥሽኝ እያለ በጣም ተጸጽቶ ነበር የጠፋሽ ጊዜ እና አሁንም እንግዲህ ካልነገራትም ይፈራል። ብቻ እሷ አጠገብ ሲሆን ቁጣ ቁጣ፣ ስድብ ስድብ ነው የሚለው ማለት ነው። ያው ስለሚያፈቅራት ነው። በጣም ደግሞ እየቀና በጣም ቀንቷል። ባለፈው እንግዲህ አቤዘር እንደዛ አድርጓል። አሁንም ደግሞ ይቀናል በታፈሱ ወንድም ማለት ነው። ንጉስ እንግዲህ እስካሁን ያው ይህም ብሎ የፍቅር ጥያቄ ባያቀርብላትም ግን እንደሚንከባከባት ግልጽ ነው። በጣም ረጋ ያለች ነው። እሷም ደግሞ ያው ሰው ታምናለች እና ተቀራርበዋል ማለት ነው። ምክንያቱም ታፈሱ ጋር በሄደ ሰዓት በጣም ተንከባክቦ ነበር የያዛት ማለት ነው። ከዚያም እንግዲህ ይፋት ምንድነው ያደረገችው ነገር? እሷን እያስመሰለች የሚያግትላት ሰው ብር ከፍላ እንግዲህ ምንድነው የተጠቀመችው? የእናትና የአባቷን ሁኔታ ወይም ደግሞ እንዴት እንደሆኑ እንዴት እንደሞቱ ያለውን ስለ እናትና አባትሽ ታሪክ ማወቅ ተፈለግሽ፣ ይህን ያህል ሰዓት በዚህ ሰዓት እዚህ ቦታ ነኝ ብሎ ሜሴጅ እንደልክላትና
አግተው እንግዲህ እንዲወስዷን ነበር ያደረገችው። ያም እንግዲህ ይፋት የፈጠረችው ሰው ከሌሊቱ እንግዲህ ተኝታ እንዳለች ሁሉም ተኝቶ እንዳለ በላይ ደረቅ ሌሊት ሜሴጅ ገባላት ስልኳ ማለት ነው። ሜሴጁን ስታየው ደግሞ ስለ እናትሽና ስለ አባትሽ ማወቅ ፈለግሽ እዚህ ቦታ እኔ ቶሎ ነበር የሚለው። በደቂቃ ቆየችም ነበር። ቀጥታ በተኝታቸውን ስታይ በር ከፍታ ነበር ወደ ውጭ ወጣችው ማለት ነው። ያን ጊዜ ደግሞ አቶ አለሙ ተኝቷል። ይፋት ደግሞ ተሸሽጋ እየደወለችልን ነበር ከአጋቹ ጋር ማለት ነው። እንግዲህ ህብሰትም የዋህነቷ በደረቅ ሌሊት ግን በጣም የሚገርመው ነገር በደረቅ ሌሊት መውጣቷ ማለት የሆነ ነገራቶችን አታገናዝም፣ በጭራሽ ነገራቶችን አታገናዝም። እንደገና ደግሞ እሺ በአምላክን ተወደደችው ማለት ነው። በአምላክን እወድሃለሁ እያለች ነው አይደል? እሱ በግድ ያው በተግባር ይታወቅበታል። ሁሉም ነገር እንደተጠነቀቅ ይነግራታል ማለት ነው። ግን እሷ ደግሞ በአምላክን ያሰበችውን ነገር አትነግረውም። መናገር ነበር ባለን ጊዜ እኮ ለምናምነው ሰውና የኛ ነው ላልነው ሰው የምንሸሽገው ነገር የለም ማለት ነው። የሆነ ነገር ህይወታችን ስናስብ ራሱ ገና ስናስብ እንኳን ማድረግ አይደለም ስናስብ ራሱ እንደዛ አስቤ ነበር እንዴት ነው ብለን እናማክራለን ለቅርብ ጓደኛችን ወይም ደግሞ የኔ ነው ላልነው ሰው ማለት ነው። እና ህብሰት የምታናድደው አምላክ አለ ከዚህ ሁሉ ህይወት እንደዚህ ከዚህ ሁሉ አደጋ እየተከላከለላት ማለት ነው። እሷ ግን ዝም ብላ በራሷ ነው እንትን ነገራቶች አታብላላም። እና በጭንቅስቲ እንግዲህ በጨለማ እንዴት ለምን ትወጣለች? እሱ ብንነግረው ይሄ ሁሉ እንደዛ አይደርስበትም ነበር። እሱ ግን መጀመሪያ ስላወቀና የይፋትን ወጥመድ ስላወቀ እንግዲህ ውጭ ላይ በጨለማ ወጣ ስትፈልግ ወደዛ ወደዚህ ስትንቀዋለን እንግዲህ ከኋላ ያዛት ማለት ነው። በጣም ነበር የደነገጠችው። ከዛ ስለቀት እንደገና በአምላክ ነው ማለት ነው። እንዴት አንቺ ቆይ ሁል ጊዜ ሞኝ ትሆኛለሽ? እንዴት ነው ይሄን ነገር አትጠነቀቂም? እያለ በጣም ነበር የተናደደው። ከዚያም በኋላ እንግዲህ ሁለተኛ ተጠንቀቂ እያላት ነበር ማለት ነው። እኔ ያው ታጠገብሽ ነኝ፣ ነገር ግን ባለፈው ባረኩም ነገር ተጸጽቻለሁ። ግን ደግሞ ሁልጊዜ እኔ አልጠብቅሽም ነገራቶችን ለእኔ ሳታማክሪ አትስሪ ብሎ አሁንም ምክር ሰጥቷታ፣ እሷ ግን አትሰማም ማለት ነው። ከዛ ወደ ቤት መጥተው እንግዲህ ክላስ ገብተው ተክላስ ገብተው እንግዲህ አብረው ተኝተው ነበር በዛው እንቅልፍ የወሰዳቸው። ከዚያ በኋላ እንግዲህ ደግሞ ማግስቱ ትምህርት ቤት መሄድ እፈልጋለሁ አለች ማለት ነው። ትምህርት ቤት ልሄድ ነው ስትል ያን ቀን ግን በጣም ነበር የጨነቃት። አለሙ ራሱ ተኝ እያላት አልተኛም እያልሽ ወጣ ገባ እያለች ስልክ እያናገረኝ ወጥመድ እንደጸነሰች ደግሞ ሌላ አቋራጧ ነው ማለት ነው። ታፈሱ ስጠይቃት ለየት ወጥታ ነበር ግን አለች ክላሷ ስታጡ በጣም የተነደደችው ታግታ ሄዳለች ከነበር እሷ ማለት ነው። ከዚያ እንደገና እንደውም አጋሹን ስትደውለት አልወጣችም ነበር ያት እና ያው የሆነ ምክንያት እንዳለ ገብቷታል ማለት ነው። ይፋት እንግዲህ ሴራዋ አልሆነላትም። እንግዲህ አብነት ቤት ሄዳ ባለችበት ሰዓት ንጉስ ጋር እንግዲህ ሲያወሩ እንግዲህ የወደ ወዳቸውን ሲያወሩ ወደ ባሻ ስለሆነች ወይም ደግሞ የውስጧን ነገር በጣም የተከፋች በጣም ብዙ መከራ ያሳለፍሽ ነች ሲላት እንባ ቀረራትና ሲያባብላት እንግዲህ አጋጣሚ ገና ለገና አብነት ቤት እሄዳለሁ ስትለው ንጉስ እዛ ከሆነ ብሄር ብቻቸው እንዲያተው ነበር ለአብነት ያው ደውሎ በጣም ይቀናል እንግዲህ በአምላክ በዛ ምክንያት ንጉስ እንዲያብድቦታል ማለት ነው።